ኢራን እስራኤል በኢራን ኢስፋሃን ከተማ ድንገት ደራሽ ሚሳኤል ጥቃት ሳትፈጽም አልቀረችም ተባለ። በከተማዋ ማለዳውን ከባድ ፍንዳታ መሰማቱን ታይምስ ኦፍ እስራኤል ጽፏል። ቢቢሲ እንደጻፈው ደግሞ የእስራኤል ሚሳኤል ኢራን መምታቱን ሁለት የአሜሪካ መንግስት ሹሞች ጭምር አረጋግጠዋል። በሚሳኤል ጥቃቱ ስለደረሰ ጉዳት በዝርዝር የተጠቀሰ ነገር የለም። በብዙ የኢራን ከተሞች የአውሮፕላን በረራዎች መታገዳቸው ታውቋል። ኢስፋሃን የኢራን የኒውክሌር ማብላያ የሚገኝበት ስፍራ እንደሆነ ይነገራል። ኢራንም ባለፈው ሳምንት ቅዳሜ ሌሊት በእስራኤል ላይ በመቶዎች የሚቆጠሩ ሚሳኤሎችን መተኮሷን ዘገባው አስታውሷል። የኢራን ጥቃት በሰው አልባ በራሪ አካላት ድሮኖችም ጭምር የታገዘ እንደነበር ዘገባው አስታውሷል። ይህን ተከትሎም እስራኤል ኢራንን መበቀለያ አይቀርም በሚል ስትዘት ሰንብታለች። የኢራን መገናኛ ብዙሃን ደግሞ ወደ ኢራን የተሰደዱ 3 ሰው አልባ በራሪ አካላት ድሮኖች በአየር መቃወሚያ ተመተው መምከናቸውን እየዘገቡ ነው። የጦሩ ሹሞችም በኢስፋሃን ያጋጠመን አንዳችም ጉዳት የለም ማለታቸው ተሰምቷል። ከእስራኤል መንግስትም ሆነ ከአሜሪካው የመከላከያ መስሪያ ቤት ፔንታጎን በኩል በይፋ የተባለ ነገር የለም። የኬንያ ጦር ኃይሎች የበላይ ጀነራል ፍራንሲስ ኦጎላ በሄሊኮፕተር መከስከስ አደጋ ከዚህ ዓለም በሞት መለየታቸው ተሰማ። የጦር መኮንኑን ህልፈት ፕሬዝዳንት ዊሊያም ሩቶ ማርዳታቸውን KDR TV በድረገጹ ጽፏል። የሄሊኮፕተር አደጋ የደረሰው በምዕራባዊ የሀገሪቱ ክፍል ቶት በተባለው አካባቢ መሆኑ ታውቋል። ከአዛዡ ጋር ሌሎች 8 መኮንኖችና የበታች ሹሞች በአደጋው መሞታቸው ተጠቅሷል። 2 ሰዎች ከአደጋው በህይወት መትረፋቸው ታውቋል። በጀነራል ፍራንሲስ ኦጎላ ህልፈት ምክንያት ዛሬ በኬንያ የሀገሪቱ ሰንደቅ ዓላማ ዝቅ ብሎ ይውለበለባል ተብሏል። ሄሊኮፕተሯ እንደተከሰከሰች ቃጠሎ እንዳጋጠማት ታውቋል። የዛምቢያው ፕሬዝዳንት ሀካይንዴ ሂቺሌማ በሀገራቸው ለተከሰተው ከፍተኛ ድርቅ ተጽዕኖ ማቃለያ የእርዳታ ጥያቄ አቀረቡ። በድርቁ የተነሳ ከዛምቢያ ገበሬዎች ከፊሉ መጎዳታቸውን ቢቢሲ ጽፏል። ፕሬዝዳንት ሀካይንዴ ሂቺሌማ በሀገሪቱ 9.8 ሚሊዮን ገበሬዎች በድርቁ ጉዳት እንደደረሰባቸው ተናግረዋል። ሂቺሌማ ለገበሬዎች ችግር ማቃለያ $940 ሚሊዮን ያሻናል ማለታቸው ተሰምቷል። ገንዘቡ ለነፍስ አድን ተግባራትና ለማቋቋሚያ የታለመ መሆኑ ታውቋል። በቀጠናው ከዛምቢያ በተጨማሪ ጎረቤት ማላዊና ዚምባብዌም በድርቅ ምክንያት የአስቸኳይ ጊዜ የታወጀባቸው አገሮች እንደሆኑ ዘገባው አስታውሷል። ኒውዮርክ የፍልስጤም የተባበሩት መንግስታት ድርጅት ሙሉ አባል ሀገር የመሆን ህልም ተጨናገፈ። ፍልስጤምን የተባበሩት መንግስታት ድርጅት ሙሉ አባል ማድረጊያ የውሳኔ ሐሳብ ትናንት ለጸጥታው ምክር ቤት ቀርቦ እንደነበር አናዶሉ ጽፏል። የውሳኔ ሐሳቡ በምክር ቤቱ 12 አባል ሀገሮች ቢደገፍም አሜሪካ ድምጽን በድምጽ የመሻር መብቷን ተጠቅማ ውድቅ አድርገዋለች ተብሏል። በጉዳዩ ላይ ብሪታንያና ስዊዘርላንድ ድምጽ ተአቅበው ማድረጋቸው ታውቋል። አሜሪካ ከዚህ ቀደምም በጋዛ የተኩስ አቁም እንዲደረግ ለጸጥታው ምክር ቤት የቀረቡ የውሳኔ ሐሳቦችን ድምጽን በድምጽ የመሻር መብቷን ተጠቅማ በተደጋጋሚ ውድቅ ማድረጓ ለትውስታ ተነስቷል። ፍልስጤም አሁን በተባበሩት መንግስታት ድርጅት ያላት ቦታ በጠቅላላ ጉባኤው የታዛቢነት ብቻ እንደሆነ ዘገባው አስታውሷል። የመን ሁቲዎች የጋዛው የእስራኤል ዘመቻ እስካላቆመ ድረስ በቀይ ባህር በሚተላለፉ የእስራኤል የአሜሪካና የብሪታንያ መርከቦች ላይ ጥቃት ማድረሳችንን በጭራሽ አናቆምም አሉ። ሁቲዎቹ በቀይ ባህር ተላላፊ መርከቦች ላይ
ጥቃት ሲሰነዝሩ ወራት አስቆጥረዋል። አሜሪካና ብሪታንያ ሁቲዎቹን ከጥቃት አድራሽነት እናቅባለን በሚል በይዞታቸው ላይ ድብደባ እየፈጸሙ ነው። ያም ሆኖ ሁቲዎቹ እስካሁን ከአቋማቸው ሸብረክ እንዳላሉ ሚድል ኢስት ሞኒተር ጽፏል። የየመን ሁቲዎች ርዕሰ ከተማ ሰናን ጨምሮ የሀገሪቱን ሰሜናዊ ክፍል ያስተዳድራሉ። የኢራን ሁነኛ የጦርና የፖለቲካ ሸሪኮች እንደሆኑ ይነገራል። አድማጮች፣ ዓለም አቀፍ ወሬዎቹ የሰማችኋቸው ናቸው።